አየተል ኩርሲይን ሁሌም ከፈርድ ሰላት ኋላ መቅራት ሚን አስባብ ዱኹሊል ጀና ለዛ ባሪያ ጀነት ለመግባት ከምክንያቶቹ ውስጥ የሚጠቀስ አንድ ምክንያት ነው ሁሌም ከፈርድ ሰላት በኋላ በቋሚነት የሚቀራ ማለት ነው አቢ ኡማመተ አልባሂሊ ረዲየላሁ ዐንሁ ምን ይላል قال رسول الله صلى الله عليه وسلم يا الله ملكتኛ እንደዚህ አሉ من قرأ آية الكرسي في دبور كل صلاة مكتوبة ግዴታ ከተደረጉ አምስት ወቅት ሰላቶች ኋላ ላይ ሁሌም آية الكرسيን የሚቀራ ሰው لم يمنعه من دخول الجنة ጀነት ለመግባት ምንም የሚከለክለው ነገር የለም إلا الموت ሞት ካልሆነ በስተቀር የሞተ ጊዜ ቀጥታ ሰተት ብሎ ጀነት ይገባል አሉ رواه النسائي إمام النسائي بسنناچو ዘግበውታል وصححه الألباني شيخ الألباني رحمه الله صحيح መሆኑን ገልጸዋል آية الكرسي ከሸይጣን መጠበቂያ መሳሪያ ነው ሰውየው ወደ መኝታው በሚቀርብበት ሰዓት መቅራቱ እስኪያነጋ ድረስ ሸይጣንም እንዳይቀርበው ይደረጋል ከአላህ ዘንድም ጠባቂ መልእክተኛ ይበጅለታል አምስተኛ من قرأ آية الكرسي كان في ذمة الله በአንድ ሶላት ላይ አየተል ኩርሲይን የቀራ ቀጣዩ ሶላትም እስኪመጣ በአላህ የጥበቃ ዋስትና ስር ይሆናል ሐሰን ከአባቱ እንዲሁም አባቱ ከአያቱ ሰምቶ እንደነገረው قال رسول الله صلى الله عليه وسلم يا الله ملكتኛ ምን አሉ من قرأ آية الكرسي في دبور الصلاة المكتوبة ግዴታ ከተደረጉ አምስት ወቅት ሰላቶች ኋላ አየተል ኩርሲይን የሚቀራ ሰው كان في ذمة الله بالله يطبق واستنا وستيونال إلى الصلاة الأخرى ሌላኛው ቀጣዩ ሶላት እስኪመጣ ድረስ ይሄንንም طبراني المعجم الكبير በሚለው መጽሐፋቸው ላይ 2731ኛው ሐዲስ ላይ የዘገቡት ነው ይላል